ወይዘሮ ዝናሽ አቤት ያው እንግዲህ ቄጤማም ጎዝጉዣለሁ ይሁን ነፍስ ይማር እንጀራው ተዘጋጅቷል ሰው ሁሉ ለ80 የሚመጣ ሁሉ 100 ብርም 500 ብርም 1000 ብርም እየሰጠኝ ነው ይሁን እርሶ ስንት ነው የሚሰጡኝ ይሁን እኔ ሰበቅፍ እያወጣ ያገባኝ ጉልበቴና ጉልበቴ አይቆም እግሬ ተራምዶ አይሄድ እማማ ዝናሽ ገንዘብ ስጪኝ ነው የምትለው ሴትዮዋ ማን ያቶ ሽመክት ሚስት ያቶ ሽመክት ሚስት 500 ብር ስጪኝ እኔ አሁን 5000 ብር አልሰጠኋቸውም እንዴ እንጃ ደሞ አሁን ተይ ሁለት አይነት ነን እናትና ልጅ ነን ወይ ታሪክ እናትና ልጅ ለተለያየ ብር ይሰጣል እንዴ 5000 ብር ሰጠኋቸው እኮ አሁን 5000 ብር አዎ እንዴ እና ደሞ መጣው ለኔ ተኔ ስጪኝ ስንት ብር ነው ያሉት ስንት ብር ስጡኝ ያሉት 500 ወረበለ 500 ብር አሁን ደሞ እኔ ጋር ከየት ያመጣሉ እርሶ አንተ ሰጣቸው አይደል አዎ 5000 ብር ሰጠኝ 5000 ብር አዎ የኔ አይደለም አዎ ታዲያ አሁን ደሞ ለብቻ መጣው 500 ብር ስጪኝ እንዴት ይሆናል እንደዛማ አይሆንም እሱ የኔ ሰው የሚለኝ እሳቸው የሚሉኝ ምንድነው እዚህ ዋና ጥበቃ ናቸው ዋና ወታደር ኃላፊ ምንድነው የሚሉት እሳቸው አሁን ትንሽ ቆይቶ ምግብ ከመበላቱ በፊት አስለቃሽ ይመጣል አስለቃሽ ትመጣና ያኔ ለቅሶ ጊዜም ነበረች ትዝ ይሎታል አስለቃሽ ነበረች አለች አዎ አሁን አስለቃሿ ስትመጣ እዚህ ያለው በሙሉ ባለቀሰው ልክ 500 ብር ይሰጣል አዎ ለነሱ ለእናንተም ይሰጣል ያለቀሰ ሰው በደንብ አርጎ ያለቀሰ ሰው ይሸለማል ተብሏል አስለቃሿ ስታስለቅስ በደንብ አርጎ ያለቀሰ 500 ብር ይለጠፍለታል ግንባሩ ላይ ተብሏል እንግዲህ ያው እኔም በደንብ አለቅሳለሁ ጉሮሬ እስከሚደርቅ ድረስ እዚሁ አለውበት ሆናለሁ አዎ እዚሁ ይሻሉታል አዎ እዚሁ ኦጃር ሆናለሁ እዚሁ በቃ እዚሁ ጋር ሆነው አስለቃሿ ስትመጣ በደንብ ካለቀሱ 500 ብር ይሸለማሉ እኔም በደንብ ካለቀስኩኝ 500 ብር ይሸለማለሁ በቃ አደራ ያኔ የሞቱለት መጥቼ በድንኳን ተቀምጬ ሳለቅስ እያደል የሄድኩት የሞቱለት አንጥተኸኝ አዎ እንዴ ታደስ ያኔ ይመግት የኔ ደጋፊ የኔ አሳቢ የኔ ደጋፊ የኔ ጠያቂ የኔ ደጋፊ የኔ ጠያቂ የኔ ደጋፊ አቶ ሽመክት የኔ ጠያቂ የኔ ደጋፊ የኔ ጠያቂ አቶ ሽመክት እርሶ ናት ወይዘሮ ዝናሽ የሚባሉ ሴትዮ ማንኖት እኔ አስለቃሿ ነኝ መጡ አቶ ሽመክት የኔ ደጋፊ የኔ ጠያቂ ሲጀምር ነው የሚያለቅሱት ወይዘሮ ዝናሽ ወዬ ሲጀምር ነው የሚያለቅሱት ሽልማት አለ የሞቱለት መጥቼ በድንኳን ቁጭ ብዬ ሳለቅስ የኔ ሄድኩት የሞቱለት አምጥቶኝ እሱ ወይዘሮ ዝናሽ የሚባሉት እርሶ ናት አዎ አቶ ሽመክት እርሶን በጣም ይወዶት ነበረ አቶ ሽመክት ቆዩ አዳምጡኝ ምን ነው ተሰማሁት አቶ ሽመክት የኔ ጠያቂ የኔ ደጋፊ ቆዩ ወይዘሮ ዝናሽ ወዬ ያው እንግዲህ አለቃቀስ እንደ ባህላችን ነው የምናለቅሰው እሺ መጀመሪያ እጃችንን እንደዚህ እንጨብጣለን ጨብጡ እጆትን ይሄን አስቀምጡና ቆይ በጭቆን እስቲ ምንድነው አረቄ ነው ልጠጣ ያነቃቃኛል አረቄ ከሆነ ስጡኝ እስቲ እኔ እንጃ እዛ ታች ቤት ውስጥ ነው
ወጥ የሚሰሩበት ውስጥ አውርዶ ይሰጠዛ ነው ሰጥተውኝ የመጣሁት። ብርጭቆ እንዳይሰበር መጀመሪያ አዳምጡኝ። እዛ ወጥ የሚሰሩበት ውስጥ ገብቼ ነው ቢል እንዳይሰጡኝ። ብርጭቆ አደራ ብርጭቆ። ወይዘሮ ዝናሽ እንግዲህ መጀመሪያ ለማልቀስ እጆትን እንደዚህ ጨብጡ። እጆትን እንደዚህ ጨበጥ አድርጉ። ጎበዝ። ኧረ እንዳይስቁ አይሳቅም እንደ ለቅሶ ቤት ይለቀሳል እንደ ምን ነው እርሱ አንቱ ለቅሶ ቤት ይለቀሳል ይሳቃል እንዴ? መቼ ሳቁ አላሉ እንዴ? አሁን እንዴ የማይበጀኝ ጥርስሽ የገፋችሁ እዛው ምን ነገረኛ ናት እያለቀስኩ አቶ ሽመክት የኔ ደጋፊ የኔ ጠያቂ የኔው መሳቅ ጥርሶት ይታያል። እየሳቁ አይደለም እንዴ? አሁን ጥርሶት ይታያል። ተሸገፍ ያንቺ ዞር በይ እባክሽ። ሽልማቶትን ያዙ። አልቀበልም። መጀመሪያ ሽልማት ያዙ። ምንድን ነው? ስንት ነው? ሰው ይወቀው። 200 ብር ነው። እዛ ጭጥሽን ጥራጊበት